ድሮ ድሮ አንድ መሰማት ዘፈን ነበረች። ጨጨብሳና ስልጆ መቾዴን አራሰው ያ ደረቅ ፉርኖ ነው ጥርሴን የጨረሰው የሚል ነበረ ዜማው። ይኸውላችሁ አሁን ይሄ ጮማ ከተማችን ውስጥ ዋጋውን ጨምሮ ከፍ ብሎ ተመንድጎ መጥቶልናል። የሆነ ሆኖ እንደዚህ ጮማ የበዛበት ስጋ መብላት ዋጋም እንደሚያስከፍል በጣም ብዙ ጥናቶች ያሳያሉ። ዶክተሮችም ይህንን ይመክራሉ። ጮማ መብላት የጉበት ስብ ያመጣል የሚባል ነገር አለ። ደግሞም እውነት ለመናገር አሁን የሚደልቡ ከብቶች መድኃኒት እንደወሰዱ ወዲያው ይደልባሉ። መድኃኒቱ ከውስጣቸው ሳያልቅ እንደገና ደግሞ እኛ እንበላለን። በእኛ ውስጥም ከፍተኛ የሆነ ኢፌክት የመወፈር ክብደት የመጨመር ነገሮች በጣም ይታያሉ፣ ተደጋግሞ ይታያሉ። ስለዚህ ማለት ቀይ ስጋ መብላት በጣም ጥሩ ነው፣ በጣም የተሻለ ነው። ቀይ ስጋ ጮማውን ሳይሆን ቀዩን ስጋ መብላት፣ አብስሎ መብላት በጣም ይመረጣል፣ በጣም ተመራጭ ነው። የሆነው ሆኖ ሰላማችሁ የበዛ ይሁን። ባላችሁበት የእግዚአብሔር በረከት ያገኛችሁ፣ የእግዚአብሔር ቸርነት፣ የእግዚአብሔር ማዳን ያገኛችሁ፣ ከክፉ ነገር ሁሉ እግዚአብሔር ይጠብቃችሁ። እግዚአብሔር በለመለመ መስክ ይምራችሁ። እሱ ከፊታችሁ ይውጣ። እሱ ልጆቻችሁን ይባርክላችሁ፣ ቤታችሁን ይባርክላችሁ፣ ኑሯችሁን ይባርክላችሁ። እግዚአብሔር አምላክ ከፊታችሁ ይውጣ። እግዚአብሔር አምላክ በበጎነቱ በቸርነቱ በቤታችሁ ይዋል፣ በቤታችሁ ይደር። እግዚአብሔር ከቤታችሁ አይታጣ፣ ከሕይወታችሁ አይታጣ፣ ከመንገዳችሁ ላይ እሱ አይታጣ። እሱ ይከተላችሁ፣ እሱ ይምራችሁ፣ እሱ ይጠብቃችሁ፣ እሱ ይንከባከባችሁ። በእውነት እግዚአብሔር ሞገስ በእናንተ ላይ ትሁን። በርን የምትከፍት ሞገስ፣ ሰዎችን የምታድን ሞገስ፣ ጤናን የምትሰጥ ሞገስ፣ እግዚአብሔር ሞገስ በእናንተ ላይ ትሁን። በዮሴፍ ላይ የነበረችው ያቺ ሞገስ የፈርዖንን ቤት የጴጥፋራን ቤት የባረከችው ያቺ ሞገስ፣ አስፈሪዋ ሞገስ በእናንተ ላይ ትሁን። እግዚአብሔር በበረከቱ ይባርካችሁ፣ በመገኘቱ ይባርካችሁ። በርን ይክፈትላችሁ፣ ምንጭን ይክፈትላችሁ። በቤታችሁ እግዚአብሔር ይገኝ። በእውነት ሰው አይገኝ፣ እግዚአብሔር ይገኝላችሁ። ዘመድ ፊቱን ሲያዞርባችሁ እግዚአብሔር ፊቱን አያዞርባችሁ። እግዚአብሔር ፊት ሁል ጊዜ ይብራላችሁ። ፊቱ ሲበራ ሰው አያፍርም። ፊቱን ፈልጉ አታፍሩም ይላል ታላቁ መጽሐፍና እግዚአብሔር ፊታችሁን ይቀበልላችሁ፣ ጸሎታችሁን ይቀበልላችሁ፣ ልመናችሁን ይቀበልላችሁ። እግዚአብሔር ይባርካችሁ። ዘመናችሁ የበረከት ይሁን። ዘመናችሁ የበጎነት ይሁን። ዘመናችሁ የረገጣችሁትን የምትወርሱበት ዘመን ይሁንላችሁ። ዘመናችሁ የበረከት ዘመን ይሁን። እግዚአብሔር የምትጠግቡበትን ነገር ይስጣችሁ። ዘግናችሁ የማትጨርሱትን ነገር እግዚአብሔር ይስጣችሁ። ዘመናችሁ ይባረክ። ልጆቻችሁ ይባረኩ። የወለዳችሁት ሁሉ ይባረክ። የዘራችሁት ሁሉ እግዚአብሔር ይባርክላችሁ። ተባረኩ። እናመሰግናለን።